Hosanna Alumni Network for Development and Support ባጭሩ ሃንስ ማንን የሚለውን ትንሽ ኤክስፕሌን ለማድረግ ያክል እዚህ ዌብሳይት አወር ስቶሪ አባውት ፔጃችን ላይ ብትገቡ አወር ስቶሪ እና አወር ሚሽን እና አወር ቪዥን ኢዝሊ ያሳያል እና አወር ኮር ቫልዩስ እና ኮር ቫልዩአችን አንድነት፣ መተሳሰብ እና ቀጣይነት ያለው ለማድረግ ነው። ቪዥናችን ደግሞ ሆሳና ያሉ ልጆችን መርዳት እና ጊቪንግ ባክ የሚል ሚሽናችን ተመሳሳይ ሀሳብ አለው እና እኛ የሆሳና የቀድሞ ተማሪዎች ህብረት ብቻ አይደለንም፣ ቤተሰብም ጭምር ነን እና አላማችን ተመልሶ ወደ ሀገራችን መስጠት ነው የሚል ነው። አወር የአባውት ፔጅ who we are ማንን የሚለውን ለማየት ያክል ለጊዜው ኢኒሺዬሽን ወስደው ኮኦርዲኔት ያደረጉ ቦርድ ኦፍ ዳይሬክተርስ 10 ቦርድ ኦፍ ዳይሬክተርስ አሉ። እነዚህ ቦርድ ኦፍ ዳይሬክተርስ የሚመረጡት በጀነራል አሰምብሊ ነው። አሁን እነዚህ ቦርድ ኦፍ ዳይሬክተርስ ለጊዜው ኮኦርዲኔሽን ሮል እየተጫወቱ ነው። ኋላ ላይ ደግሞ በጀነራል አሰምብሊ ይመረጣሉ። ቦርድ ኦፍ ዳይሬክተርስ ለ3 ዓመት ብቻ ያገለግላሉ። ይሄ ባይሎስ ላይ አለ እና አላማቸው ያለውን እንትን እዚህ ወደ 10 ቦርድ ኦፍ ዳይሬክተርስ አሉ። እነዚህን ማየት ከፈለጋችሁ እያንዳንዱ ክሊከብል ሊንክ አለው። አንዳቸውን ሊንክ ክሊክ ብታደርጉ እና ስለዛ ዲቴል ያሳየናል ማለት ነው። ሊንክ ስላደረጋችሁበት እና ማወቅ የምትፈልጉትን እዚህ የእያንዳንዱ ሰው ፕሮፋይል እዚህ ላይ አለ። አወር ኢምፓክት ፔጅ ላይ እስካሁን ለጊዜው የጀመርናቸውን የሚያሳይ ኢምፓክት ያደረግናቸውን ለምሳሌ በጊዜው 220 ስቱደንት ሰፖርት ተደርገዋል እስካሁን፣ ግን ከዚህ በኋላ እያደገ ይሄዳል እና ኢምፓክታችን ኮንቲኒየስሊ እዚህ ፔጅ ላይ የምናሳይ ይሆናል ማለት ነው። ኢቨንቶች ላይ ስንመጣ ኢቨንት ላይ በየጊዜው ስኬጁል የተደረጉ ያሉ ኢቨንቶች አሉ። ለምሳሌ ሳተርዴይ ኖቨምበር 8 የሚጀምር ሃንስ ላውንች ኢቨንት አለ። ለመጀመሪያ ጊዜ ላውንች የምናደርገው ነው። ያንን ኢቨንት ፔጅ ላይ በመምጣት ሬጅስተር ነው በማለት እዛ ፔጅ ላይ ሪዘርቭ ማድረግ ይቻላል። ዋንስ ዩ ሪዘርቭ ዩል ፋይንድ ዙም ሊንክ ኦልሶ በኢሜይል የሚመጣል እና በእያንዳንዱ ታይም ዞናችሁ የትኛው ሰዓት ላይ መግባት እንዳለባችሁ ይህንን ካላንደር ላይም አድ ማድረግ ትችላላችሁ እና ያንን ኢቨንት የሚመጡ ስንት ገስቶች እንዳሉ ማየት ትችላላችሁ። ኮንታክት ፔጅ ላይ የስም የመጀመሪያ ስም ፈርስት ኔም ላስት ኔም እና ኢሜይል አድሬስ ብትልኩ ኮንታክት ለኮኦርዲኔተርስ ይደርሳል። ወይም ደግሞ የinfo@handsforhosanna.org ኢሜይል ላይ ኢሜይል ብትልኩ ኮንታክት ይደርሳል። መንበር ለመሆን አንድ ሰው እዚህ ሎጊን ፔጅ መጥቶ እዚህ ዌብሳይት ላይ መንበር መሆን ይችላል። ሳይን አፕ ካላደረጋችሁ ሎጊን ኦፕሽን አለ። አለበለዚያ ደግሞ ሳይን አፕ ዊዝ ኢሜይል የሚል ኦፕሽን ያመጣል። ሳይን አፕ ዊዝ ኢሜይል ኦፕሽን የምትጠቀሙትን ኢሜይል ስታስገቡ በዛ ኢሜይል አዲስ ሳይን አፕ ፕሮሰስ ታደርጋላችሁ ማለት ነው። ዋንስ ኢሜይል እና ፓስዋርድ ካስገባችሁ በኋላ ኢሜይላችሁን ኮንፈርም እንድታደርጉ ኮንፈርሜሽን ኢሜይላችሁ ላይ ይደርሳል። ያንን ኮንፈርሜሽን ኢሜይል ላይ የሚገባ ዲጂት በማስገባት መንበር መሆን ትችላላችሁ። ያንን ጀስት ለማሳየት ያክል አዲስ ሳይን አፕ ባረግ በዚህ ኢሜይል ኦልሬዲ ኢሜይል አክሰስ አለ። ለምሳሌ let me just random email ሳይን አፕ ባረግ ጀስት እንድታዩት ነው። ይሄንን ኢሜይል እንደሆነ አሱን አድርጎ ኢሜይል ይልካል ማለት ነው። ራንደም ኢሜይል ነው። ኢሜይላችሁ ላይ የሚገባ 6 ዲጂት ብታስገቡ ኮንፊርም ሳይን አፕ
ትላላችሁ። ዲጂቱን ካስገባችሁ በኋላ ከዛ ሳይን አፕ ማድረግ ትችላላችሁ ለማለት ነው። ግን ደግሞ አንዴ ሳይን አፕ ከተደረገ በኋላ ሎጊን ማድረግ ቀላል ነው። ሎጊን ዊዝ ኢሜል ዊዝ ጉግል ኦር ፌስቡክ አካውንት ሊንክ ማድረግ በምትፈልጉት ሁሉ ሎጊን ማድረግ ትችላላችሁ። ሳይን አፕ ስታደርጉ በጉግል አካውንት በጉግል ኢሜል ወይ ደግሞ በፌስቡክ ማድረግ ይቻላል። ለምሳሌ ይሄ ኢሜል ሳይን አፕ ስላደረኩበት አስታውሶኛል፣ ብራውዘሬን ያስታውሳል። እዚህ ሮቦት ኦልዌይስ መንካት አለብኝ። ሎጊን ባረግ እገባለሁ ማለት ነው። ይሄ መንበርስ ፔጅ ያመጣልናል። ያለንበትን ፔጅ ሁሉ እንደ መንበር እናያለን። ወደፊት መንበርስ ሎጊን ያደረገ ሰው ብቻ የሚያያቸው ፊቸሮች እዚህ ፔጆች ላይ ይኖራሉ። ለመንበርስ ብቻ ያፈልጉ ፕሮፋይላችሁን ማየት ትችላላችሁ። አስ መንበር ከገባችሁ በኋላ ይህን ፕሮፋይል ዲቴል ብላችሁ ፕሮፋይል ዲቴል ኤዲት ማድረግ ትችላላችሁ። ይህንን ሴት ስላደረኩኝ እነዚህ ኢንፎርሜሽን ሳይን አፕ ስታደርጉ ሴት የምታደርጉት ፕሮፋይል ነው። ግን እዚህ ውስጥ ገብታችሁ እንደፈለጋችሁ ፕሮፋይላችሁ ኢንክሉዲንግ ኢሜጅ ፕሮፋይል ኢሜጅ ምናምን ማስተካከል ማድረግ ትችላላችሁ። እነዚህን ሁሉ እየገባችሁ ፕሌይ አራውንድ ማድረግ ይቻላል። ግን ሞስት ኢምፖርታንትሊ መንበርስ ፔጅ ላይ ምን እንደምታየው ልንገራችሁ። መንበርስ ፔጅ ላይ የ501c ሬጅስተር የተደረገው ዶክመንት ያላችሁ በዩናይትድ ስቴትስ ሬጅስተር የተደረገ ነው፣ ዋሽንግተን ስቴት። ከዛ አርቲክል ኦፍ ኢንኮርፖሬሽን ኢዚሊ ማየት ኪውረስ ከሆናችሁ አርቲክል ኦፍ ኢንኮርፖሬሽን እዚህ ላይ ታያችሁ። ባይሎስ ኪውረስ ከሆናችሁ ባይሎስም እዚህ ላይ ማየት ትችላላችሁ። ስቲል እነዚህን ሁሉ ማንበብ በቀላሉ ቻት ዊዝ ሃንስ ኤአይ አሲስታንት በሚል ኤክስቴንድድ ቻት ጂፒቲ ፕላስ ላይ የሚወስድን ቻት ኦፕሽን አለ። እሱን አክሴፕት ብናደረግ ቻት ጂፒቲ ላይ ሎጊን ካለን እዛ ይወስድና የቢካም መንበር የሚል እንዴት መንበር መሆን እንደሚቻል ኦፕሽኖችን ይሰጠናል። ሌላው ሞስት ኢምፖርታንትሊ ዶኔት ኦፕሽን አለ። እንዴት ዶኔት ማድረግ ይቻላል የሚለው እና በዚህ ላይ በዚህ ኢሜል info@hands4hosanna በሚለው ኢሜል እዚህ ላይ ዶኔት ማድረግ ይቻላል። ግን ደግሞ በዌብሳይቱ ደግሞ ዶኔት ማድረግን እናበረታታለን። በዌብሳይቱ ዶኔት ለማድረግ ዋን ታይም መንዝሊ እና ይርሊ አይነት ኦፕሽን አለ። ዋን ታይም ለምሳሌ 120 ማድረግ ከሆነ ወይ ደግሞ ይርሊ 120 ማድረግ ከሆነ ሁለቱም በመምረጥ እዛ ዶኔት የሚለው ኦፕሽን ውስጥ መግባት ይችላለሁ። እዚህ ላይክ የሚያስፈልገውን ኢሜል መሙላት ይችላለሁ፣ ላስት ኔም መሙላት ይችላለሁ፣ ፎን ነምበር። ከዛ በኋላ ሴቭ ኤንድ ኮንቲኒው ብለው it will take me እና phone number, I think we can put any number. እና ሴቭ ኤንድ ኮንቲኒው ብል it will take me to payment ማለት ነው። ክሬዲት ካርድ መክፈል የሚፈልግ ወይ ደግሞ ፔፓል መክፈል የሚፈልግ እነዚህን ኦፕሽኖችን ማየት ይችላል። እነዚህን ኢንፎርሜሽኖች እንዴትኛውን ፔመንት ሰው ካስገባ በኋላ ሴቭ ቢሊንግ ማለት ይችላል። ከዛ ደግሞ ዶኔት ነው የሚለውን በመንካት ዶኔት ማድረግ ይችላል ማለት ነው። በአጭሩ ስለ ሃንስ ዌብሳይት ሰመራይዝ ለማድረግ ያክል ይሄን ይመስላል። ተጨማሪ አጫጭር ቪዲዮዎችን ወደፊት የምንሰራ ይሆናል። ቴንክ ዩ።